ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ ዜና ይዤላችሁ ቀርብ ያለው ዜናዎቹን ወደ እናንተ በማድረስ እኔ ሶፊያ ከድር ነኝ አብራችሁን ቆዩ በተለያዩ የዓለም ክፍሎች የሚገኙ የኦሮሞ ተወላጆች ኦሮሚያ ሚዲያ ኔትወርክን ለማጠናከር ድጋፍ ያደረጉ ይገኛሉ ብዙ ሰዎች ኦሮሚያ ሚዲያ ኔትወርክ አባል በመሆን ላይ ይገኛሉ ጫልቱ ተፎ ተጨማሪ ዘገባ አላት ኦኤምኤን ባሳለፍነው ሳምንት የዩቲዩብ ቻናሉን ሰብስክራይቦችን ቁጥር በአጭር ጊዜ ውስጥ 1 ሚሊዮን የማድረስና አባላትን በብዛት ለማፍራት ዘመቻ ጀምሯል የዚህ ዘመቻ ዋነኛ ዓላማ የኦኤምኤን አባላትን በመመዝገብ በቋሚነት የገቢ ምንጭ በመፍጠር የሚዲያውን ህልውና ማረጋገጥ ነው በተጨማሪም የቻናሉ ሰብስክራይቦችን ቁጥር በአጭር ጊዜ ውስጥ 1 ሚሊዮን ለማድረስ ያለመ ነው በዚህ ዘመቻም የዩቲዩብ ቻናል ሰብስክራይበሮች ቁጥር በከፍተኛ ሁኔታ እየጨመረ ነው ያለ ሰዎችም በአባልነት መመዝገብ ላይ ናቸው በተለያዩ የዓለማችን ሀገራት የሚገኙ የኦሮሞ ተወላጆችም በዚህ ዘመቻ ላይ ተካፈሉ ሲሆን ሚዲያው ከዚህ በላይ እንዲጠናከር የበኩላቸው እንደሚወጡ ቃል ገብተዋል የጭቆኖች ድምጽ የሆነው ኦኤምኤን ከኦሮሞ ህዝብ ባለፈም ለሁሉም ብሔረሰቦች ድምጽ በመሆን የሚታወቅ ነው ብለዋል በተለይም ሚዲያው በኢትዮጵያ የነበረውን የአንድ ወገን ትርክት ስር የወደቀውን የመገናኛ ብዙሃን ዝንባሌ የቀየረ መሆኑን ጠቅሰዋል በዚህም የተለያዩ የብሔረሰብ ተወላጆችም እየተካሄደ ባለው ዘመቻ ላይ በመሳተፍ ላይ ይገኛሉ ብለዋል የተለያዩ ብሔረሰብ ተወላጆች ከዚህ በኋላም ድጋፋቸውን አጠናክረው እንደሚቀጥሉ ገልጸዋል የአገው ህዝብ ራስን በራስ የማስተዳደር ጥያቄ የማፈን ተግባር መቆም አለበት ሲል የአገው ለፍትህና ለዲሞክራሲ ፓርቲ ገለጸ የአገው ለፍትህና ለዲሞክራሲ ፓርቲ በአገው ህዝብ ላይ እየደረሱ ያሉ በደሎችን አስመልክቶ በፍንፍኔ ቅርንጫፍ ጽህፈት ቤት ውይይት አካሂዷል በተጨማሪም የአገው ህዝብ ራስን በራስ የማስተዳደር ጥያቄ ምላሽ እንዲያገኝ ጠንክሮ እንደሚሰራ ገልጿል ተጨማሪ ዘገባ አለን የአገው ለፍትህና ለዲሞክራሲ ፓርቲ ጥር 5 2016 በፍንፍኔ ቅርንጫፍ ጽህፈት ቤት በፍንፍኔ ከተማ አስተዳደር ስር ከሚገኙ ከ11 ክፍለ ከተሞች ከተውጣጡ የጽህፈት ቤቱ አመራሮችና አባላት ጋር ውይይት ማካሄዱን ገልጿል በውይይቱም በርካታ ሐሳቦች መነሳታቸውን ገልጾ በአገው ህዝብ ላይ የተደቀነውን የህልውና አደጋ ለማስቀረት ውይይት መደረጉንም አስረድቷል በተጨማሪም በአገው ህዝብ ላይ የሚደረገውን ህገወጥ ሹመትን በተመለከተ ውይይት ማድረጉን የገለጸው የአገው ለፍትህና ለዲሞክራሲ ፓርቲ በተጠናከረ መልኩ አባላቱን እጩ ለማድረግና ለመመልመል ውይይት መደረጉንም ገልጿል በአገው በአዊና በዋግላስታ የአገው ህዝብ ላይ የሚደረገውን ህገ መንግስታዊ ስርዓትን ያላገናዘበ እንዲሁም የህዝቡን ፍላጎት ያላካተተውን ሹምሽር የአገው ለፍትህና ለዲሞክራሲ ፓርቲ እንደማይቀበለው ገልጿል እንዲሁም የአገው ህዝብ ራሱን በራስ የማስተዳደር ጥያቄ ምላሽ እንዲያገኝ ጠንክሮ እንደሚሰራ ገልጾ የህዝቡን ጥያቄ የማፈን ተግባር እንዲቆምም ጠይቋል በመጨረሻም የአገው ህዝብ በሰላም ወጥቶ እንዲገባ የበኩሉን ድርሻ እንደሚወጣ ገልጿል በተመሳሳይ ዜና የ84ኛው የአገው ፈረሰኞች በዓል በፍንፍኔ ከተማ በድምቀት እንደሚከበር ተገለጸ በዓሉ የአገውን ህዝብ ባህል ለማሳየት ወሳኝ መሆኑን የብሔረሰቡ ተወላጆች ገልጿል እንዲሁም የአገው ፈረሰኞችን በዓል በዩኔስኮ ለማስመዝገብ ጥረት እየተደረገ መሆኑን ተናግሯል በዓሉን ለማክበር አስፈላጊው ዝግጅት እየተደረገ መሆኑንም አዘጋጅ ኮሚቴው ገልጿል የኑሮ ውድነት በበርካታ ኢትዮጵያ ዜጎች ኑሮ ላይ ትልቅ ተጽዕኖ መፍጠሩ ተገለጸ በተለይም በዝቅተኛ የኑሮ ደረጃና ደሞዛቸው ምንም ጭማሪ በሌለው የመንግስት ሰራተኞች ላይ ከፍተኛ ተጽዕኖ ማሳደሩን በተለያዩ ሀገሪቱ ክፍሎች የሚኖሩ ዜጎች ገልጿል የዋጋ ግሽበቱ ገበያቸው ውስን በሆኑ ዜጎች ላይ የከፋ ችግር ያስከተለ ይገኛልም ተብሏል ጫልቱ ተፎ እንደ ጤፍ ሽንኩርት ድንች ቲማቲም ያሉ የግብርና ምርቶች በአሁኑ ወቅት ከመቼውም ጊዜ በላይ ዋጋቸው እንደጨመረ የፍንፍኔ ከተማ ነዋሪዎች ለኦኤምኤን ገልጸዋል በአንድ የግል ድርጅት ውስጥ ተቀጥረው የሚሰሩት አንድ አስተያየት ሰጫችን የዋጋ መናርን አስደንጋጭ በማለት የገለጹት ሲሆን ከደሞዛቸው ጋር ሲነጻጸር ፍጹም የሚመጣጠን እንዳልሆነ ተናግረዋል በዚህም የተነሳ በቀን ሁለቴ ለመመገብ እንኳን መቸገራቸው ነው የገለጹት ትልቁ ፈተና የሆነብን የቤት ክራይ ክፍያ ማረጋገጥ ነው ያሉት ደግሞ የድሬዳዋ ከተማ ነዋሪ ናቸው የአስተያየት ሰጪ የመንግስት ሰራተኛ ሲሆኑ ሁኔታውን አስመልክቶ መንግስት የሰጠውን የክራይ ጭማሪ እገዳ ተከትሎ አከራይ ቢያንስ ለጊዜው የቤት ክራይ መጨመር አይችልም ብለዋል በተያያዘም ለዚህ የኑሮ ውድነት መባባስ እንደ ምክንያት ከሚያነሱት መካከል የአቅርቦት ሰንሰለት ችግር በህገወጥ መልክ ለመክረከብ የሚሞክሩ ነጋዴዎችና የቤት ባለቤቶች ኃላፊነት የጎደለው ጭማሪ ተጠቃሽ ናቸው ሌላው አሳሳቢ ጉዳይ የነዳጅ ምርቶች
ሸቀጦች ዋጋ መጨመር ነው። የጅማ ከተማ ነዋሪ ከጉዳዩ ጋር በተያያዘ ለሚዲያችን በሰጡት አስተያየት የህዝብ ማመላለሻና ሌሎች ሸቀጦች ዋጋ ሊጨምር ይችላል ብዬ እሰጋለሁ ብለዋል። ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች በኢትዮጵያ ለሚታየው ከፍተኛ የዋጋ ግሽበት በጣም የተጋለጡ መሆናቸውን የኢኮኖሚ ባለሙያዎች ይገልጻሉ። የዋጋ ግሽበት እያሻቀበ መሄዱ አሳሳቢ ሲሆን የወር ገቢያቸው የማይጨምረውን ህብረተሰብ ህይወትን አስቸጋሪ ያደርጋል ሲሉ አስተያየታቸውን የሰጡን የምጣኔ ሀብት ባለሙያ አስረድተዋል። መንግስት በሀገሪቱ ያለውን አሳሳቢ የዋጋ ንረት ለመቀነስ ወይም ለማቃለል በሚያስችሉ ታላላቅ ኢኮኖሚ ፕሮጀክቶች ላይ ለመስራት ጥረት ማድረግ አለበት ብለዋል። የዋጋ ግሽበቱን ለማስተካከል ብዙም አልረፈደም ያሉት ኢኮኖሚስቱ መንግስትና የሚመለከታቸው አካላት በቤቶች በትራንስፖርትና በኮርፖሬሽኖች ድርጅቶች ላይ ሊሰሩ ይገባል ብለዋል። እነዚህ አካላት በተጠቀሱት ዘርፍ ላይ ስራ ከሰሩ በዝቅተኛ ዋጋ ሸማቾች ቋሚ ገቢ ያላቸውን ሰራተኞች ጨምሮ በገቢያቸው መጠን ለመግዛት እድሎች ይኖራቸዋል ብለዋል። በኦሮሚያና አማራ ክልሎች የተካሄደ ያለው ጦርነት አቅርቦት እጥረትን ሊያስከትል እንደሚችል ግምታቸውን ተናግረዋል። ለዚህም ይህንን ጦርነት በጊዜ በሰላማዊ ድርድር መፍታት በኑሮ ውድነቱ ላይ ከፍተኛ ለውጥ እንደሚያመጣም ገልጸዋል። በከሚሴ እስር ቤት የሚገኙ ለኦሮሞ የፖለቲካ እስረኞች ያለምንም ፍርድ ለ3 ዓመታት በእስር ላይ መሆናቸውን ተናገሩ። ፍርድ ቤት ቀርበን ፍትህና ፍርድ ማግኘት እንፈልጋለን ብለን መጠየቅ ከጀመርን ድፍን 3 ዓመት አስቆጥረናል ያሉት እስረኞቹ ነገር ግን እስካሁን ምንም መፍትያ ለማግኘታቸው ነው ለኦሮሚያ ሚዲያ ኔትወርክ የገለጹት። በሌላ በኩል በከሚሴ እስር ቤት ውስጥ ከነበሩ እስረኞች መካከል ጥቂቶቹ ከዞኑ ተወስደው እንደነበር ምንጮች ገልጸዋል። ወደ ሌላ የአማራ ክልል ተወስደው የነበሩት ላይ ከባድ ድብደባና ማሰቃየት ድርጊት ተፈጽሞባቸዋል። ከ3 ቀናት በኋላ እንደመለሷቸው ምንጮች አስረድተዋል። የፖለቲካ እስረኞቹ አሁንም ፍርድ ቤት ቀርበው ጉዳያቸው በፍትሃዊ ችሎት እንዲታይላቸው በመጠየቅ ላይ ይገኛሉ። የአደባባይ ሃይማኖታዊ በዓላትን ሃይማኖታዊ በሆነ መልኩ ማክበር አስፈላጊ መሆኑን የተለያዩ ህብረተሰብ ክፍሎች ገለጹ። የኦሮሚያ ሚዲያ ኔትወርክ ያነጋገራቸው የፍንፍኔ፣ የአዳማ፣ የድሬዳዋ፣ የአሰላና የጅማ ከተማ ነዋሪዎች ከቅርብ ጊዜያት ወዲህ ሃይማኖታዊ መድረኮችን የአደባባይ በዓላትን አንዳንድ አካላት የፖለቲካ ዓላማ ለመጠቀም ሲሞክሩ ተስተውሏል ብሏል። ሃይማኖታዊ መድረኮችና ሃይማኖታዊ አደባባይ በዓላት ለፖለቲካ ለመጠቀም መሞከር ከሃይማኖት ጋር የማይሄድ መሆኑን ጠቅሰው የዚህ አይነቱ ድርጊት በቅድሚያ መታገል ያለባቸው የራሳቸው ሃይማኖት ተቋማት እንደሆኑ አብራርተዋል። ሃይማኖትን እንደ ሽፋን ተጠቅሞ የፖለቲካን ለማራመድ መሞከር ቅድሚያ የሃይማኖት ተቋማቱ እንደሚጎዳ ገልጸው ሃይማኖታዊ በዓላትን መንፈሳዊነት በተላበሰ መልኩ ማክበር እንዳለበትም አስገንዝበዋል። ከቀናት በኋላ የሚከበረውን የጥምቀት በዓል ለማክበር መዘጋጀታቸውን ጠቅሰው በዓሉም በአማረ መልኩ በሰላም ተከብሮ እንዲጠናቀቅ ምዕመናን የበኩላቸውን እንዲወጡም ጠይቋል። እንግዲህ ለዛሬ ያልናቸው መረጃዎቻችን እነኚህ ነበሩ። ቀሪ የኦሮሚያ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። የኦሮሚያ ሚዲያ ኔትወርክን ለመደገፍ የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። እንደገና አባልነቱን በመቀላቀል የኦሮሚያ ሚዲያ ኔትወርክን መደገፍ ይችላሉ። መልካም ቆይታ።